ዛሚነስም ጉዳይ አልጠፋምና ካሳብ ሰደኛለህ ወድሃለሁ የውረት የመጀመሪያይ ነነነ ዛሚነስም ጉዳይ አልጠፋምና ካሳብ ሰደኛለህ ወድሃለሁ የውረት የመጀመሪያይ የፍቅር ዋያይ ተሰጠኝ ተላይ ፍንድቅድቅ ያለችዋ ቆንጆዋ በውጉት እየጠበቃችኋት የነበረችው ልዕልት ኪዩ ነው ይኸውናችሁ ማለት ነው ጋይስ። እነዚህ የለ ጭቅጭቅ የለ ሁልጊዜ ፈታ ፍቅር። አንድ ሴት ልጅ አላት፣ እኔ አንድ ወንድ ልጅ አለን። አንድ እኩል ነን። ስለዚህ በትብብር ሁለቱን ማንጠፈን ማሳደግ ነው ማለት ነው። ስለዚህ ጋይስ ተስሚነስም ጉዳይ አልጠፋምና ካሳብ ሰደኛለህ ወድሃለሁ የውረት የመጀመሪያይ ነነነ እንግዲህ ጋይስ ዌልካም። እንኳን ደህና መጣሽ። እንኳን ደህና ቆየህ። እንኳን ደህና መጣሽ። ዋ እንዴት ነህ? አለሽ እግዚአብሔር ሰላም። እንዴት ነው? አውቀሽ ነው ማች ለመልበስ ፈልገሽ ነው ወይ ምንድን ነው? ነሽ ኩሩ የሰላም ምሳሌ እንዳይርግብ ነጭ ለብሽ ልጣብይ አውሮብሻል። ወይ አንተ ማምሮባል። ቴንክ ዩ እምብሻ ማርያምን ካይን ያውጣ። አረ የሷስ አለው መላ አቤት አጀት ስትበላ ሳያት ታሳዝነኛለች ሳያት የኔ እናት እንዴት እንደምታምር እያያችኋት ነው ጋይስ። የኔ ብስኩት እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እንዴት ነው? ስታያት እራሱ የሆነ ብስኩትነቷ ደስ አይልም? ብሉኝ ነው የምትይው። ያልሳስኩኝ አይ የምር ከበደኝ በእውነት። ደህና ነሽ? አለሁልህ። ይሄ ሙገዛ እራሱ ናፍቆሽ ነበር። ያ ካፍኛለሽ። እኔ እኮ አውቃለሁ እንደምናፍቅሽ፣ ግን ደግሞ ትንሽ እኔ ይሆናል አይደል የወንድነት ባህሪ ይዘኛል እንጂ እንደምናፍቅሽ ነው። የወንድነት ባህሪ ሆነ አላ ምን ሴት ልጅ ናት እንደውም የሴት ወጉ ምናምን ተብሎ የሆነ ትደረደራለህ ምናምን ስሜት ለመግለጽ ቶሎ እንትን የማትለው ሴት ልጅ ናት። ቁጥብ የሆነች ሴት ልጅ ናት። የወንድ ልጅ ባህሪ ምንድን ነው? ዋው ጣቶች ሲያምሩ። ኧረ አውቀሽ ነው ምንድን ነው? ሙሽራ መስለሻል እኮ ጋይስ። ምን አለ መሰላችሁ አንድ ማይካድ እውነት ልንገራችሁ። ፍቅር ከድሮን ጀምሮ እዩዋት። የምሬን እውነት። ወደኋላም ቪዲዮዎች ተመልሳችሁ ከሌላ ሰው ጋር ብዙ ቪዲዮዎችን ቼክ አድርጉ። እኔ ጋር ስትመጣ እና ሌላ ሰው ጋር አንድ አይደለችም። ለምን እንወሻሻለን? ኩልል ብላ ቁንጅት ብላ ከፀጉር እስከ ምናምን ከጥፍር እስከ ምናምን እናው ፍቅር እንዲያ ስቅም እኮ የማይካድ እውነታ ነው። ሲነቃ ምን ማድረግ ይቻላል? ከተነቃ ይቀራል። እና ጋይስ ፍንድቅድቅ ያለችዋ ቪዲዮ ማቱ አብርሽ ቤት ገብታችሁ ላይክ አታድርጉ። አትናደዱ። እህታችሁን ብቻ አቅብጦ አለቀ። ማንን ልቅድቅ አይልም። እኔ ልቅድቅ አላልኩም። ይኸው የትማፊ ላይክ እንደተደረጉ ድራማ ነው። እሷን 100K ለማስገባት ያው ቻናሏም ስለቀዘቀዘ እንደ አዲስ ይሄ ድራማ ስለሆነ አንድ ሰው እንዳይናደድ እህታችሁን ብቻ አቅብጡ። ከላስ ላይክም እንዳታደርጉ ሸር ምናምን በቃ ከላስ ማንንም ሰው አናፈምስ። እኔ ከሩታም ጋር ሰላም በሆነ ጊዜ አድርጌው አላውቅም። ሰላም በሆኑ ጊዜ ራሱ አድርጌው አላውቅም። አብርሃም ሩታ ማረግ ገስት ይሰራልሽ ፎቶ ሌላክሽ መስራት ትችላላችሁ። ለእንደቆ ሰጥተረሰን ነበር ቶሎ በሉሽ። ሩታ ባልጇ ከመጣ የፈለገችው ነገር ታደርገዋለች። ጭራሽ አንድ ልጅ አለኝ ለአንቺም አንድ ሴት ልጅ አለሽ፣ አብረን እናሳድገ
አብረን እናሳድግ። ግን እኔ በጣም ደስ ብሎኛል። የምሬን ነው ማለት ነው። የሩታ ሀቅ ስለወጣ ዛሬ ሁሉም ይቅርታ እየጠየቃት ስለሆነ በጣም ነው ደስ ያለኝ። ግን እሱ ጋር ግን እስከ ዛሬ ድረስ ምን ያደረገብኝ ነው? አታውሩ ብላለች። ስለዚህ ዝም በሉ በእናታችሁ፣ ሰው አታውሩ በቃ ብላለች። ዝም በሉ። ፎቶ ልክ ያለው ቀይሩ ሁላችሁ ማለት ነው። ፎቶ ቀይሩ፣ አታውሩ። ሲፈልግ ጀሃነም የሚገባ ወላሂ አስቀምጡ። የኔ ወርቅ እንዲህ ነው። ሌላ ሰው አስገቡ። እኔ አልቻልኩም። ሌላ ሰው አስገቡ። የኔ ወርቅ እንዲሁ ነው። እሺ በቃ ውጪ። የኔ እናት ትላንትና ላየሻትም እንዴ? እሺ እና ተረጋጊ። ምንም ነገር አይፈጠርም። ማርያም ማን ነው የሚያለቅስ ሰው አለ እንዴ? የሆነ ሰው ድምፅ ሰማሁ ልበል። እሷ ናት እንደተረበሸ ሰው እየሆነች ነው። እና አንድ ሰው ነው ግቡ። አስወጣሻት ነው አንቺ? የራሷ ናት የወጣችው። መስራት አልቻልኩም ብላ خلاص ትውጣ በቃ ተያት። ጋኔ ነው ይገኝ እንትናን ፍልፍሉን አስገቢያት ማሪ። ፍልፍሉ ትግባ። ስንት ነው ደግሞ የሚስበው? ወይ ዘንድሮ ዘፋኞቹ ከሰሙት ዝግትግቶት ያባር ጣውንት የፎቶ አለ ከዚህ ቲክቶክ ነው የሚያባርሩኝ። ልዘፍንላችሁ ነበር ወይ ዘንድሮ እያልኩ የሚያለቅስም አለ ዘንድሮ። ኧረ መንግስት ያለ ወጣች እኮ ልጅቷ ማሪ። ቶሎ በሉ እኔ እየጠበቅኩ ነው እያለች ነው። ቶሎ በሉ ያላ የቤዳት እንዳት ነው ገብታችሁ አትኝስ እናንተ እነኝ ለምዳት ማትቀይሩ ፎቶ ከራ ያለችው አለች። ፎቶ ያውልሽ እኮ ያለ ወጣች በቃ ታጂ ቢያለያ አጭርዛ ገነት ተቆረበ ሸምሽ ያውርዲያት ጋኔ የተሻዊት ማለት ይልቅ አይሆንም። አላሁ አክበር። ሰው እየወጣ ነው። አረፊ ወጥልቆ እንዳትገርም። እኔ በመድኃኒዓለም ሲያናደድ ግን በክርስቶስ ግረሽ የወጣ ነው። እግሬ እየወጣ ነው። አዎ ወይኔ በላቸው። ግን የኛ ልጆች ወዴት እየሄዱ ገስት እንስራ ስንል እረፍ። አደራ አምላኬ የእጆች አደራ ልቤን አደራ ቃልና ዘግቶ ወላሂ አሁን አላወራም። ሰላም ትንገር ሞቱ ብሎ ቀስሪያ አዎ ፍልፍሉ ያምራል። አሁን ሁለት ሰው ቀርቷል። ፍልፍሉ ማነው? ፍልፍሉ አልኩት። ፍቅር አለ ፕሮፋይልሽን ቀይሪ። ተይ ሀገር ያለ ሁለት ሰው ነው የቀረው። ሌላ ሰው ምቶ ማንን እንደገፍ ላኩና ግቡ ብሎ እኮ እንዳለ ተቆርጣለች። ምንድን ነው የፍቅር በጣም ነው የተቆረጠው አንገቷ። እሺ ምን ላድርገው? ተስተካክልና ቁረጭና አንቺ በትንሽ ሆነ ትንሽ ዝቅ አድርገሽ ቁረጪ ማሪ። ስለሆነች ይገለብጣል። እኔ ገለብጠኛል። ቅድስትን አስገባት። ቅድስት አለሙን አስገቧት። ወጥ እንትን ሉሉ ገብታለች። ፈራስ ያላ ቶሎ በሉ ያለ ፍጠን ሾፕ አድርጉልኝ ያላ